የተወሰነ መግቢያውን ስንል ነበረና አጠቃላይ የፊርማ ስነ ስርዓቱ የተካሄደው ማንና ማን የትኞቹ ተቋማት ናቸው? እንግዲህ የዛሬ ፊርማ ስነ ስርዓት የተከናወነው በአራት ወገኖች መካከል ነው። እነዚህም አንደኛው ኢንተርፕራይዝ ፓርትነርስ የኛ ድርጅት ነው። ሁለተኛ የደቡብ ብሔር ብሔረሰቦች ክልል የንግድና ኢንዱስትሪ ቢሮ ነው። ሶስተኛው የኢትዮጵያ የጨርቃጨርቅ ኢንዱስትሪ ልማት ኢንስቲትዩት ሲሆን አራተኛው ደግሞ በሐዋሳ ኢንዱስትሪ ፓርክ ውስጥ ያሉ የባለ ይዞታዎች ማህበር መካከል ነው። ይሄ ስምምነት የተፈጸመው ዛሬ። መልካም። የሐዋሳ ኢንዱስትሪ ፓርክ እንግዲህ ይፈልጋል የተባለው ወደ 60,000 ያህል ሰዎችን ያስተናግዳል ነው የተባለው። በዚህ በጨርቃጨርቅ ኢንዱስትሪ ደግሞ 30,000 ያህል ሰዎችን ወደ ስራ ለማስገባት እየታቀደ ነው ያለውና ሌሎች ስራዎችስ ምን ይመስላሉ? የስምምነት አካላቶቹ ወይም ደግሞ የተስማሙባቸው ነገሮች ምን ምንድን ናቸው? አቶ ዳዊት። እንግዲህ ለመነሻ እንዲሆን ያህል የዚህ ስምምነት የመጣበትን ዳራ ባስረዳ ጥሩ ነው። እንደምታውቁት ጨርቃጨርቅና የአልባሳት ኢንዱስትሪ ኢትዮጵያ ውስጥ በጣም በከፍተኛ ደረጃ እያደገ ነው ያለው። ለዚህ ለእድገቱ ግን አንድ እንቅፋት ወይም ተግዳሮት የሆነው ጉዳይ ግን በአግባቡ የሰለጠነና አሁን ያለውን የፍሰት ጠብቆ ሊሄድ የሚችል የሰው ኃይል አቅርቦት ለማግኘት አለመቻል ነው። በተለይም ሰራተኞች ወደ ጨርቃጨርቅና አልባሳት ፋብሪካዎች ከተቀላቀሉ በኋላ የቆይታ ጊዜያቸው ውስን ነው የሚሆነው። ከፍተኛ የቅጥር ፍልሰት አለ እና ይህን የቅጥር ፍልሰት መክታት ለዘርፉ እድገት አስፈላጊ መሆን በመታመኑ ይህ ፕሮጀክት ተቀርጿል። እንግዲህ ምንድን ነው እዚህ ሐዋሳ ኢንዱስትሪ ፓርክ ውስጥ ያሉ ፋብሪካዎች ከፍተኛ የሰው ኃይል ይፈልጋሉ። ለመረጃ እንዲሆን ያህል የምንመለምለው አሁን በዚህ ሂደት የሚመለመለው 60,000 ነው። የሚቀጠሩት ግን 30,000 ናቸው። ወይም 60,000 ተመዝጋቢዎች ስራ ፈላጊዎች ከተጣሩ በኋላ 30,000ዎቹ ይቀጠራሉ። በዚህ በቅጥር ሂደት ውስጥ ዋነኛው አስፈላጊ የሆነው ነገር እኛ ሀርድ ስኪል ወይም ዋነኛ ክህሎት የምንለው ለምሳሌ መስፋት፣ ማሽን ማንቀሳቀስ የመሳሰሉት ነገሮች እንደተጠበቁ ሆነው ሶፍት ስኪል ደግሞ ወይም የማይጨበጡ እነዚህ ክህሎቶች የምንላቸው የስራ ባህልን ጠንቅቆ ማወቅ፣ የአልባሳትና የጨርቃጨርቅ ኢንዱስትሪ ዘርፍ የሚፈልጋቸውን መሰረታዊ ሁኔታዎች ማወቅ፣ የተግባቦት የኮሚኒኬሽን እና የመዋቅር ጉዳዮች፣ ጤና፣ የአለባበስ ስርዓት፣ ጾታዊ ጥቃት ወይም ራሳቸውን ሴቶች ጾታዊ ጥቃት የሚከላከሉበት አግባብ ነው። እነዚህ ክህሎቶች እስካሁን ድረስ በተጓደለ መልኩ ይገኙ ስለነበረ ከፍተኛ የቅጥር ፍልሰት ሲስተዋል ቆይቷል። ስለዚህ በአጠቃላይ ይህን የቅጥር ፍልሰት ለማስቀረት እንዲቻል ከላይ ቅድም ከጠቀስኳቸው ተዋዋይ ወገኖች ጋር 30,000 የሚሆኑ ሰዎችን በቀጥታ ለማስቀጠር የሚያስችል ስምምነት ተፈጽሟል ዛሬ። ምናልባት የሰራተኞች ቅጥሩ በተለያየ ፌዝ ነው ወይስ በአንዴ ነው 30,000 ያህል ሰራተኞች ይቀጠራሉ ተብሎ የሚታሰበው? ይሄ የ2 ዓመት ተኩል ፕሮጀክት ነው። ከ2 ዓመት ተኩል እስከ 3 ዓመት ድረስ የሚዘልቅ ፕሮጀክት ነው። በዚህ ፕሮጀክት ዋነኛ አጋሮቻችን ቅድም የጠቀስኳቸው እንዳሉ ሆነው ተመልማዮቹ በአብዛኛው የሚመጡት በክልሉ በደቡብ ብሔር ብሔረሰቦች ክልል ከተለያዩ ወረዳዎች ያሉ ስራ አጥ ወጣቶች ናቸው። ፕሮጀክቱን ደግሞ ልዩ የሚያደርገው አንደኛው ገጽታው ከሚመለመሉት ወይም ከሚቀጠሩት ውስጥ 80% የሚሆኑ ሴቶች ናቸው የሚሆኑ። ስለዚህ ሴትም ማብቃት አገርም ማብቃት በመሆኑ ይህ የፕሮጀክቱ ትልቅ ገጽታ ነው ብለን እናምናለን። በጣም ነው የምናመሰግነው አቶ ዳዊት ከተማ ለሰጡን ማብራሪያ ከልብ እናመሰግናለን። መልካም ምሽት እንዲሆንልዎት ተመኝተናል። እኔም እመኛለሁ። መልካም ምሽት። በጣም አመሰግናለሁ። ሰላም ደሩ።